አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ውድ የፋፊ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። እስኪ ቪዲዮውን ያው በአዲስ ቪዲዮ ነው ዛሬ ብቅ ያልኩት። ቪዲዮውን ከመጀመሪያ በፊት ይህን ቻናል ያልተቀላቀላችሁ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የተሳሳኩትንም ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። የተሳሳኩትን ኮሜንት ላይ አስቀምጡልኝ፣ እረሙኝ። እኔም አዲስ ጀማሪ ነኝ፣ ለሙራጃአ ነው እና ያው ለራሴ ሀፍዤው ተምሬው ሳይሆን ሙራጃአ አብረን እንደራረግ በማለት ነው እና ይሄን ይመስላል። አብራችሁኝ ቆዩ። ወደ ርዕሱ ስንሄድ ብስሚላህ ራህማን ራሂም አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም አማ ባዕዱ ኹዝ አቂደትህን ያዝ የሚለው ኪታባችን ላይ አንዋኡ ሽርክ አልአክባር የትላልቅ ሽርኮች አይነቶች ይላል ርዕሱ። ሱአል 20ኛው ላይ ሱአል 20 ሀል ተስተዒዙ ቢአምዋቲ ወልጋኢቢን ሀል ተስተዒዙ ትረዳላችሁ ወይም ትጠይቃላችሁ። ቢአምዋቲ ሙታን ማለት ነው። እርዳታን ትጠይቃላችሁ። ወልጋኢቢን እንዲሁም በሩቅ ባሉት ማለት ነው። ሩቅ ባሉት እርዳታን እንጠይቃለን። ይሄ ያስኬዳልን ነው ጥያቄው። ጀዋብ ላ ተስተጊሱ ቢሂም በነሱ እርዳታ አንጠይቅም፣ በነሱ አንረዳም። ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ ማለ ወለዚነ እነዚያ የድዑነ የሚጣሩት ሚን ዱኒላሂ ከአላህ ውጭ የሆነን አካል የሚጣሩ ላ የኽሉቁነ ምንም አይፈጥሩም። እነዚያ የሚጠሩት ሰዎች ማለት ነው። ለምሳሌ አባባ ሼህ ምለውን አሁን እኔ ነኝ አባባ ሼህ። ሼኾቹ ደግሞ የነሱና እነዚህን ሼኾቹ ላ የኽሉቁነ አይፈጥሩም። ሸይአን አንዳች ነገር አይፈጥሩም። ወሁም እነሱም ይኽለቁን እነሱ ፍጡራን ናቸው። እነሱ ፍጡራን ናቸው። የተፈጠሩ ሆነው ሳሉ ምንም ነገር ዝም ብለው እንኳን መፍጠር አይችሉም ይላል አላህ ሱብሓነሁ ወተዓላ። እነዛ የምጠሯቸው የሆኑ አካላቶች ድንጋይ የሚሆን ዛፍ የሚሆን ሰው የሚሆን እነዛ ነገሮች እነሱ ፍጡር ሆነው ካለ መፍጠር ግን አይችሉም። እነሱን የምትጣሩት እያለ ነው አላህ። አምዋቱን ሙት ናቸው። ቀብር ውስጥ ያሉትንም ተተጣራቸው ገይሩ አህያ ህይወት ከሌላቸው ውጭ ናቸው፣ የሞቱ ናቸው፣ ህይወት የላቸውም። እነሱም ብትጣሯቸው እርዱ ብትሏቸው አይሰሙም። ወማ የሽዑሩነ አያውቁም፣ አያነ የብዓሱነ መቼ እንደሚቀሰቀሱ ራሱ አያውቁም ይላል ሱረት ነህል። ወቃለ አዘ ወጀል አሁንም አላህ ሱብሓነሁ ወተዓላ ማለ ኢዝ ተስተጊሱነ እርዳታን በፈለጋችሁ ጊዜ ረበኩም ጌታችሁን እርዳታ በጠየቃችሁ ጊዜ ፈስተጃበ ለኩም አላህ ሱብሓነሁ ወተዓላ እሺ ብሎ መለሰላችሁ ይላል ሱረቱል አንፋል። ወቃለ ሰለላሁ ዐለይሂ ወሰለም ያላህ መልክተኛም አሉ ያ ህዩ ያ ቀዩም አንተ ቀጥ ያልከው አላህ ወይ ያ ህዩ ያ ቀዩም አንተ ቀጥ ሀይ የሆንከውና ህይወት ህያው የሆንክና ቀጥ ያልከው ጌታዬ ሆይ ቢራህመቲከ በዝነትክ አስተጊዝ እለምናለሁ እረዳለሁ ባንተ እዝነት እረዳለሁ ይላል። ሐሰኑን ረዋሁ ተርሚዚ ዘግበውታል። ሐሰን ነው ዘገባው፣ ጥሩ ነው ይላል። 21ኛው ጥያቄ السؤال 21 هل يجوز ይፈቀድ ያለን ለስቲአናሁ መታገዝ ወይም መታገዝ ማለት ነው። ስቲአና እርዳታን መጠየቅ ብለናል ተላይ። ይሄ ደግሞ መታገዝ ይቻላልና ወይም ይጁዛሉን ቢገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር እርዳታን መጠየቅ እንችላለን። ጀዋብ ለምሳሌ ልጅ ስጡኝ የሚል አሁን አንድ ሺህ ሂጅ ልጅ ስጡኝ ቢል ልጅ ይሰጣል እንዳይሰጥም ነው። ጀዋብ ላ የጁዙ አይበቃም። ወደሊሉ ማስረጃውም ቀውሉ ተዓላ አላህ ሱብሓነሁ ወተዓላ ነው ማስረጃው። ምንድነው አላህ ንግግር ኢያከ አንተን ብቻ ናዕቡዱ እናመልካለን፣ ወኢያከ አንተንም ብቻ ነስተዒን በአንተም እንጠበቃለን ወይም እንረዳለን፣ አንተን ብቻ እርዳታን እንጠይቃለን ይላል ሱረቱል ፋቲሃ። እንግዲህ
ወቀሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ንግግር ነው። ኢዛ ሰአልተ በጠየቅ ጊዜ ፈስአሊላሁ አላህን ጠይቅ። ፈኢዛ ስተዐንተ እርዳታን በፈለግ ጊዜ ፈስተዒን ቢላህ በአላህ ታገዝ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ያኔ ለአንድ ሶሃባ ነው እየነገሩት ነው ብለዋል ማለት ነው። ሐሰኑን ሷሒሁን ወረዋሁ ተርሚዚ ሐሰኑን ነው ጥሩም ነው ሷሒህ የሆነ ዘገባ ነው ይላል። ጠይብ እሺ 22ኛው ጥያቄ هل تستغيث بالأحياء بسم الله ሕያው በሆነው ወይስ ከታብ ጠፋና ስልክ ብስሚላህ እሺ هل ተስተዒኑ ትታገዛላችሁ ነው ብለአህያ ያኔ ህይወት ባለው ነገር መታገዝ ትችላላችሁ፣ እርዳታ መጠየቅ ትችላላችሁ ነው ይላል። ጀዋብ ነዓም አዎ፣ ፊማ የቅዲሩሁ በሚችለው ነገር አለ በዛ ነገር ላይ በሚችለው ነገር እንጠይቃለን። ለምሳሌ ጓዝ ይዞ እየሄደ ከሆነ ጓዝ በጣም ተበዛበት ያን ጓዝ ጓደኛው ሊያግዘው ይችላል ማለት ነው። ህያው ስላለው ጉልበት ስላለው ማለት ነው። ያኔ ከደከመ ማገዝ ይችላል። ነዓም በሚችለው ነገር ግን በማይችለው አይቻልም ነው። ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው የአላህ ንግግር ነው። ወተዓወኑ ተጋገዙ አለል ቢሪ በመልካም ወተቅዋ በፍራቻ አላህን በመፍራት ተጋገዙ ይላል። እንግዲህ አላህ ሱብሓነሁ ወተዓላ በመልካም ተጋገዙ ያኔ ለአንድ ሰው ጓዝ ተበዛበት እሱም ማገዝ አጅርም አለው ያኔ ሰደቃም ነው። ማኢዳ ሱረቱል ማኢዳ ላይ ወቃለ ሰለላሁ ዐለይሂ ወሰለም ያላህ መልክተኛ ማለት ወላሁ አላህ ፊ አውኒ አብዲ ባሪያውን በማገዝ ላይ ነው። ማካነ ያ ባሪያ ደግሞ አብድሁ ያ ባሪያ ደግሞ በሆነ ጊዜ ፊ አውኒ አኺ አጎቱን አላልኩም ወንድሙን በሚያግዝ ሰዓት እያገዘ ከሆነ አላህ ሱብሓነሁ ወተዓላ ደግሞ ያንን ሰው ያግዘዋል። አላህ ያግዘዋል ማለት ነው። ለምሳሌ እኔ አሁን ጓደኛዬን እያገዝኳት እያለ ከሆነ ተሷ ላይ ሸክም ፎይ ያስባልኳት ከሆነ አላህ ሱብሓነሁ ወተዓላ ደግሞ እኔን ያግዛል ነው። እንግዲህ ረዋሁ ሙስሊም ዘግበውታል። 23ኛው ጥያቄ ሀል የጁዙ ይፈቀድ ያለን አነዝሩ ስለት ሊገይሪላሂ ከአላህ ውጭ መሳል ይቻላልን? ጀዋብ ላ የጁዙ አይፈቀድም። አነዝሩ ስለት ማለት ነው ኢላ ሊላህ ለአላህ ቢሆን እንጂ ሊቀውሊሂ ተዓላ ለአላህ ሱብሓነሁ ወተዓላ ንግግር ሲባል ምን አለ አላህ ረቢ ጌታዬ ሆይ አለ። እንግዲህ የመርየም እናት እኔ እኮ ነዘርቱ ተስያለሁ ለከላንተ ማፊ ቦጡኒ በሆዴ ያለው ሙሐረር አድርጌ ላንተ ተስያለሁ። እንግዲህ መርየምን ማለት ነው። አለ ኢምራን ሱረት አልኢምራን ላይ ወቀሉ ሰለላሁ ዐለይሂ ወሰለም ደግሞ የነብያችን ንግግር መነዘረ የተሳለ አዩጢ አላህ አላህን ሊታዘዝ የተሳለ ፈልዩጢዑሁ ይታዘዘው። ወመነዘረ የተሳለ አያዕሲየሁ እሱን ለማመፅ ፈላ ያዕሲ እንዳይተገብረው። ለምሳሌ ለሸህ ተስሎ ከሆነ ያን ለሸህ ብሎ እንዳይሞላ ነው። ለአላህ ብሎ ከተሳለ ግን ያን ስለቱን ይሙላ ይላል አላህ ሱብሓነሁ ወተዓላ። ማን ነው ነብያችን ሰለላሁ ዐለይሂ ወሰለም ናቸው ያሉት። ረዋሁ ቡኻሪ ዘግበውታል። 24ኛው ሰዋል ሀል የጁዙ ይፈቀድ ያለን አዘብሁ ማረድ ሊገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር ከአላህ ሱብሓነሁ ወተዓላ ውጭ ላለ ነገር ማረድ ይቻላልን ይላል። ጀዋብ ላ የጁዙ አይፈቀድም። ወደሊሉ ቀውሉ ተዓላ ማስረጃውም ያላህ ንግግር ነው። ፈሶሊ ስገድ ሊረቢከ ለጌታህ ወንሐር ረድ ለጌታህ ማለት ነው። ሱረቱል ከውሰር ነሕር እያሉ ሸሁ ሲያብራሩት ነሕር ማለት በቁርአኑ ላይ ያለው ዘብህ ሊላህ ለአላህ ወይም ማረድ ማለት ነው ይላል። ወቀሉ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛም አሉ ለአን አላሁ አላህ ተራግመዋል። መን ዘበሐ
አላህ ተራግሟል። አላህ አንድ ነው። በነገራችን ላይ ተራግሟል ብዬ ሁለት አረኩ ማለት ነው። ያው ክብር ነው ለአላህ። ለዐነ አላሁ አላህ ተራግሟል። መን ዘበሀ ያረደ ሊገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል ያረደ የሆነን ሰው ተራግሟል። አላህ ሱብሓነሁ ወተዓላ ከራህመቱ አውጥቶታል። ረዋሁ ሙስሊም ዘግበውታል። 25ኛው ጥያቄ ሀል ነጡፉ እንዞራለን ቢቁወሪ አፎን ቢልቁቡሪ ነው የሚለው በቀብር ላይ መዞር ይቻላልን? ሊተቀርቢ ቢሃለሱ መቃረብ አላህ ዘንድ እንቃረባለን ብለው ቀብርን መዞር ይቻላልን ይላል። ጀዋብ ላ የጡፉ አይዞርም ኢለል ቢልካዕበቲ ካዕባን ቢሆን እንጂ ካዕባ ሲባል የአላህ ሱብሓነሁ ወተዓላ ያወረደልን ድንጋይ ማለት ነው። ካዕባ ማለት ነው። ዑምራና ሀጅ ልናደርግበት የታዘዝ ነው። እሱም ብቻ ነው መዞር የሚቻለው። ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ ማለ ወልየጠይፉነ ወልየጡ እንባቡ ወልየጠተፉ አዑዙ ቢላሂ ሚነ ሸይጣኒ ረጂም። ሴትዮ እየተጣራኝ ነው። ወልየጠወፉ ይዙሩ አልቤት አልአኒቅ የተከበረውን የሆነን ቤት አላህ የመካን ማለት ነው አልሐራም እሱም ብቻ ይዙሩ ብሎ አላህ አዟል። አልሐጅ ሱረቱል ሐጅ ላይ ማለት ነው። ቃል ሰለላሁ ዐለይሂ ወሰለም ደግሞ ያላህ መልእክተኛም ብለዋል መን ሐፈ መን ጧፈ የዞረ በይቲ የአላህን ቤት ማለት ነው 7 ጊዜ ወሶለ ረክዓትን 2 ረክዓ የሰገደ ካነ ሆነለት ከዒቲቂ ረቀባን ያኒ ባሪያ የባሪያን ጫንቃ ወይም ደግሞ አንድ ባሪያን ነፃ እንዳወጣ ይቆጠርለታል። ሷሂህ ነው። ረሁ ኢብኑ ማጃ ዘግበውታል ይላል። በነገራችን ላይ እያፈጠንኩት ነው መሰለኝ። እና ይሄን ይመስላል ማለት ነው። ተዚህ ምን ተረዳችሁ? የተረዳችሁትን ኮመንት ላይ አስቀምጡልኝ። ተምን ተባለ። ይሄ እንግዲህ ከባድ የሆነ ርዕስ ነው። ይሄ ርዕሱ አነዋው ሽርኩል አክበር ነው። የትላልቁ ሽርክ ነው የሁሉ እንግዲህ ማለት ነው። እና ምን ተረዳችሁ? ለምሳሌ ከአንደኛው ከሱዓል ማለት ነው ሀል የጁዙ ኢስቲአነሁ ቢገይሪላህ ከሚለው ምን ተረዳችሁ? የተረዳችሁትን ኮመንት ላይ አስቀምጡልኝ ሀባይቢ። እና የዛሬው ቆይታ ይህን ይመስላል። ያልገባችሁም ወይም ደግሞ እኔ ተሳስቼ ከሆነ ኮመንት ላይ አስቀምጡልኝ ሀባይቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ድርሳችን ይህን ይመስላል። ኢንሻአላህ ይቀጥላል። ያው ረመዳን ስለሆነ እየለቀቁ አይደለም ቪዲዮ። በጣም ይቅርታ እያልኩኝ እሰናበታችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ